ከዛ ምስኪን ጋር አብረው የሚረዱ ናቸው። ተረጂዎች ናቸው እነሱ ራሳቸው። እነዚህ እርዳታ ላይ ያሉ ሶሻል ሚዲያ ላይ ያሉ ስመጥር የሆኑ በጣም ጥሩ ነገር ተብሎ የሚጠሩ ሰዎች እነሱም ተረጂዎች ናቸው። ሌላ የገቢ ምንጭ የላቸውም። የገቢ ምንጫቸው ይሄ ነው። እኔም በተመለከተ ግን ማንም ሰው እኔን የመጠየቅ መብት የለውም። የራሴ ገንዘብ መስጠትም አለመስጠት መብቴ ነው። አንድ ብር ሰጥቶ ማያውቅ ሰው አውርቶ አደር ተችቶ አደር የቤት ኪራዩን በአግባቡ መክፈል የማይችል የመንግስት ቤት ውስጥ ኖሮ የሚቀመጥ ሎ ኢንካም የሚቀመጡ ሁሉ ተነስቶ ቀኑን ሙሉ ጸጉራቸውን ፈርዘው አሳምረው ሰው ሲተቹ ይውላሉ። ምንም እንትን የላቸውም። ለዛ ነው ንቄ የምተዋቸው። አንዳንዶች ሲናገሩ ስራ ፈት የሆኑ አሉ። ባልቴቶች ስራ ፈት የሆኑ ዝም ብሎ ቡና ጥደው ሰው ሲያወሩ የሚውሉ ሌላ ነገር የሌላቸው፣ ራዕይ የሌላቸው፣ ግብ የሌላቸው፣ ምንም አይነት ነገር ተስፋ የሌላቸው ከእንደዚህ አይነት ሰዎች ጋር መልስ ልመልስላቸው አልችልም። አሁን ተሙ እስቲ ፍራ የሆነ ነገር በል ስላለኝ ነው እንጂ ለሌሎቹ አልመልስም። እኔ አልመልስም። ለምንድን ነው አልመልሰው? የአንድ ሳምንት መንግስት የሚልክላቸው ድጎማ ከተቋረጠ ሰርቫይቭ ማድረግ የማይችሉ ሰዎች ናቸው። የአንድ ሳምንት የፉድ ስታምፕ ገንዘባቸው ከተቋረጠ ሰርቫይቭ ማድረግ የማይችሉ ናቸው እዚህ ላይ ቁጭ ብለው ሰውን ሲተቹ የሚውሉት። እና ስለዚህ የራሴ ገንዘብ ነው። እኔ በማስረጃ ነው ቁጭ